ጀግና በእውነት ምንም ነገር እንትከተል ኤኒዌይስ እነዚህ ሰዎች በትክክል ፖለቲካ ለመስራት ነው እንጂ ሁለቱ ኢቭን እናትና ልጅ ሊያስታርቁ አይደለም የመጡት። የኔ ማኛ በውስጥ እየጻፍኩለት ነበረ፣ እያወራን ነበረ። ማስረጃ አድርግልሃለሁ ከፈለግ ለሱ እየተሰደበችው የነበረውን ማስረጃ እኔ ላንተ ልላክልህ ብየዋለሁኝ። እሱን እንኳን ሊቀበል አልፈለገም። በስንት መከራ ነው ባይዘው እኔን ያስገባኝ። እሺ አሌክስ እንዲጨፈጨፍ ብቻ ነበር የፈለገው። እኔ ደግሞ መጨረሻ ላይ ጭቅጭቅ የገባሁት አሌክስ ብቻውን ነበረ። ዲፌንት የሚያደርግለት ሰው አልነበረም። ኦንሊ ቲንግ ዴዚ ነበረች። አንዳንድ ጊዜ ደግሞ አይገባትም ነበር አማርኛው ምናምን እና እነሱ ኦልሬዲ ተዘጋጅተው ነው የመጡትና ባይዘወይ ይሄ እነዘር ምናምን ባይዘወይ እኔ ማለት ነው እኔ የአሌክስ ዘመድ ነኝ። ባሌ አማራ ነው። ከሱ 2 ልጆች ወልጃለሁ። ኦኬ እንደ ዘር ከወሰዳችሁት ማለት ነው። ዘር ምንም አያመጣም። ፍቅር ትልቅ ነገር ነው። ኢትዮጵያ ውስጥ ያልተዋለደ ሰው የለም እና እባካችሁ በዘር በምናምን አትውሰዱት። እሷ አዎ ብለዋለች፣ አንተ ትግራዋይ ስለሆንክ ልጄ እንድታገባ አልፈልግም ብለዋለች። ልጅቷ ግን ምንም የምታውቀው ነገር የለም። ስለዚህ እባካችሁ በዘር በምናምን አትውሰዱት። የእኛም ልጆች እባካችሁ ታገሱ። ልጅቷ ምንም የምታውቀው ነገር የለም። ባይዘው ታፍና ያደገች ልጅ ናት። እኔ ምንም ነገር ማድረግ አልፈልግም፣ ምንም ማለት አልፈልግም ለእናትየው። እዚህ ጋር ግን እሷ ሳይኮሎጂ ያስፈልጋታል። በጣም ትልቅ እንትን ሳይኮሎጂ ያስፈልጋታል። እሰማሃለሁ። አሌክሶ ሰላም ብራዘር። ዘብሩ ደሰንዳይዲ አማንዲ ሜሲ ጀነራል ሁላችሁ እንዴት ናችሁ? ያው እያየነው ነው፣ ሁሉም ሰው እያየው ስለሆነ አሌክሶ አሁን እያደረገው ያለው ኦብቪስሊ ለመረዳዳት ነበር የገባው፣ ይቅርታ ለማለት እናቷን ማለት ነው ስለመፍጠር ብዬ ነው ከእናቷ ጋር የገባው እያየው ስለነበር እና አሁን አንተ እዛ ቁጭ ብለህ ያለ እንግሊዝኛ ብዙ ስለማሰማ ብዙ ላይ ያልሆነ ነገር እየተወራ ነበር። በተለይ ኤክስ ገርፍሬንድ አካውንት ወስደው ነበር፣ የድሮ ፍቅረኛው አካውንት ወስደው ነበር እየተባለ ቁጭ ብለህ ነበር እየሰማ ነበር። እኛ እናውቀዋለን የድሮ አካውንት ማን ነው የወሰደው? አሮጊት የሆነ ሴትዮ ነበረች። ለእርዳታ ብለህ አካውንት ከፍተህ 24 ሰዓት ላይቭ ቁጭ ብለህ እየዋልክ ታማ የነበረችው ሴትዮ የራስን አካውንት ከፍተህ የረዳት ነበር። የአንተ ፋሚሊ እነ ፍቃዱ 24 ሰዓት ላይቭ ቁጭ አትበል ትምህርትን ተማር ብለው በዛ ምክንያት የረዳት የነበረውን ሴትዮ በዛ ነበር አካውንቱን የተጣላችሁ። ፍቅረኛ አይደለችም አይደል? አንተ አሁን ክሊር ማድረግ ነበር። ሪኮርድ አድርገው እኮ አሁን እነሱ የድሮ ፍቅረኛው አካውንት በልቶ ነበር የዲዚ አካውንት ለመብላት ነው ብሎ ፖለቲካ እየሰሩብህ ነበር፣ በእንግሊዝኛ እያወሩ ማለት ነው። ሶ ሆን ተብሎ አሁን የዲዚን እናት እዚህ ባታወራ ደስ ይለኛል። ቢኮዝ ዲዚ ራሷ ኢንስታግራም ላይ እያወራች ስለሆነ በአንተ ቢወራ ኢትስ ኖት ሪሊ ኩል። ቢኮዝ በቃ ፍቅረኛ ስለሆነ አንተ በቃ ስለ ዲዚ ብቻ አውራና ስለ ዲዚ እናት ምናምን ብዙ ባታወራ አሪፍ ነው። እያወራም አይደለም እስኩ ያው ጸቡ እንዴት እንደመጣ ላይ ክሊር አርገው ላይ ከባዶ ተነስተ የዲዚ እናት እንዳልሰደብክ ነገራቸው። ላይ ቴዎዝ ሚት እያደረጉ ምናምን እያወራን ነበረም እና የዲዚ እናት የሆነ ፋውል ሰርታለች። ያው ዲዚ ለጥፏለች። የተሳሳተችው ስህተት ነው። እናት ናት። ኦብቪየስሊ ዊ ሪስፔክት ዳ ባህላችን ካልቸራችን ነው። የእናት ክብር አለን። ትግራዩን አማራውን ደሴም ፒፑ አሁን መሲ ያንተ ላይ የአክስት ልጅ ምናምን ይጋይስ አር ክሎዝ ፋሚሊ ናችሁ። ግን እሱ የአማራ ባል ነው ያለ ወደ ዘረኝነት አስገብተው ወዳልሆነ ነገር በቃ ላይ ሰው ለመሰብሰብ ብለው ምናምን የሰሩት ነገር በጣም ነው የሚያሳፍረው። እኔ ማለት የምፈልገው ግን ክሊር አርገው ኤክስ ገርፍሬንድ አካውንት ወስዶ ነበር የሚለው ነገር ሪኮርድ ተደርጎ አይቼዋለሁ። አሁን ተለጥፎ ማለት ነው። ክሊር አድርገው ዊ ኖ እኔ ስለነበርኩ ነው የዛኔ ታማ ነበር ሴትዮዋ ልትረዳት ፈልገ 24 ሰዓት አዲስ ነበር ከዛኔ ያነው እና የረዳት ስለነበር እነ ፍቃዱ ምናምን ተው በቃ አንተ 24 ሰዓት ላይ ባትቆም ብሎ በዛ ነበር ጸቡ አካውንቱ ምናምን የተዘጋው። ግን ላይክ መጥቶ በሁሉም አጀንዳ ላይ ኤቭሪዋን ላይክ ስህተቱ ወደ እነሱ ስለሄደ በሁሉም አጀንዳ ላይ ስለተበለጡ ያልሆነ ነገር በቃ ገርፍሬንድ ኤክስ ነበረች ምናምን ብሎ
በእንግሊዝኛ እያወሩ ስም ማጥፋት ጀመሩ ማለት ነው። that was not really good እና እኔ የምነግርህ አሌክሶ ያው ወደ እናት ምናምን አትግባ፣ በውስጥ ጨርሱት። ቲዚም ላይ ዲፕረስ ልትሆን ትችላለች። እናቷም በጣም አንግሪውና ስታወራ ራስሽን ማጥፋት ትችላለች። እናቱ ነው አሁን ራስሽን አጥፋ ምናምን የሚል የለም። it's not really good። የፈለገውን እኔ ፋውል ብሰራ እናቴ ራስን አጥፋ አትለኝም። እና የዲዚ ናት ኢንስታግራም ላይ ፖስት ያደረገችውን ዲዚ አይቼዋለሁ። በጣም ያሳዝናል። እንዴት አንድ እናት ራስሽን ከፈለግሽ አጥፊ ምናምን ልትል አይገባም። it's really የፈለገውን መጥፎ ነገር ብታወራ ዲዚ እናቷ ራስሽን ግደይ ምናምን ማለት አልነበረባትም። በዛም ብዙ ሰው ተቆጥቷል። አንተ ላይ ዲፕሊ ወደ ማዘር ገብታ ምናምን ብዙ አታውራ አሌክሱ። ዲዚ የነገረችም ነገር ካለ ያልገባት ነገር ከኖርዌይ በመምጣቴ በፊት ማለት ነው። ላይክ የኖርዌይ በቅዳሜ ነበርና ከቤት ከመውጣቴ በፊት አርብ አውርተናል ከእናቷ ጋር ገባ አውርተን ተነጋግረን እንደዚህ አርግ እባክህን በሚቀጥለው እንደዚህ ተባብለን ማውራት ዲፕል ገብቼ ማውራት አልፈልግም ስለዛ ነገር ምንም ነገር እሺ አልኳት። በቃ ችግር የለውም አትጨነቂ፣ ምንም ነገር እሷ የሚጎዳ ነገር የለውም። ትምጣ ከፈለገች ምንም ነገር ሚስጡ የሚጎዳ ነገር የለውም። ሙሴራ አልኳት ምንም ነገር የለም አትጨነቅ፣ ስለዚህ ብቻ ይሄንን አድርግልኝ አለች። ችግር የለውም እኔ አዋራታለሁ እና ብቻዬን የምወስንበት ነገር የለም። ከልጅቷ ጋር ተነጋግሬ መጨረሻሽን እነግርሻለሁ አልኳት። ገባ ከኑሮ ሲመለስ እነግርሻለሁ መልስ አልኳት። በዚህ ተነጋግረን ወዲያው ላይክ መሲ ጋር ሄጄ አድሬ በጠዋቱ ነው ከማታ በረራ ነበርብኝ ወደዚህ ሀገር ስመጣ በማታ እዛን ቀን የጀመረችው እንደዚህ ብላ ማለት ነው። ምንም አላወራም። ሶኬ ነው ያልኩት። በቃ ችግር የለውም ተዋት። ሁለተኛ ቀን አወራችም። ሶኬ ያልኩት ተዋት። ትናንትና ደግሞ እንደገና ወጣ ልጅቷን እንደዚህ አቢዩዝ ታደርጋ ሳይ ደግሞ አላሻለኝም። ብሮ ለምን እንደዚህ የምታደርገው አልኳት። ገብቼ ነው የግድ ማውራት አለብኝ እንዴ እናቷ ስለሆነች የፈለገች ነገር ማድረግ ትችላለች ብለን ዝም ማለት ነው። አሌክሶ እዚህ ትንሽ ላውራና እኔ ለወጣ ስለሆነ እንዴ ላውራና እንትን ልበል። አሁን ላይክ ለህዝቡ ከማስረዳት ምናምን በፊት እሷ ያለችበት ሁኔታ ነው የሚበልጠው እና ትንሽ ተረጋጋ ምናምንና ላይክ በውስጥ እሷን ብታረጋጋት እና ያለውን ነገር ከአደባባይ ሞር ከሚወጣ እሷን ላይክ አሁን በጣም ይመስለኛል ተጨናንቃለች እና የእሷን ስሜት አስቀድም ፈርስት እና ስለ እናቷ ምናምን አታውራ። ላይክ ዊጋሹ በቃ በውስጥ ደግሞ ልክ ይላሉ የሆነ ነገር ቼክ አድርገው ብትወጣ ነው የሚሻለው። ምን አለ መሰለህ አሌክሶ፣ ዴዚም ዲፌንስ ታደረገህ ነበር የዋለችው። አንተም የነገ እግዚአብሔር ነው የሚያውቀው። ነገ እየተዋደዱ መለያየት እንዳለ ምናምን እሱ እግዚአብሔር ነው የሚያውቀው። አንተ አሁን ያለህን ስሜት እንደምታፈቅራት፣ እንደምትወዳት፣ አብረህ እንደመኖር እንደምታስብ ኤቭሪዋን ሲጠይቅህ ይህንን መልስ ነው መስማት የምፈልገው። ስለ ነገ እግዚአብሔር ነው የሚያውቀው ማለት ጀስት ይህንን ነገር በቃ ለትዳር ለጥሩ ነገር እንደምታስባት ህዝቡ ማወቅ አለበት። እስኖት ጆክ የጀመራችሁት ፍቅር ነው። ፍቅር ደግሞ ሀያል ነው። ማን ነው ምንድን ነው ብለው አይጀምርም ሲጀምር። ስለዚህ አንተ የነገውን የእግዚአብሔር ነው፣ ግን የነገውን ብለህ ምናምን ስጋትህን ምናምን ሳይሆን አሁን ያለህን ስሜት የምትፈልገው ከእሷ ጋር ያለህን ፊቸር እሱ ነው መውራት ያለብህ። እየተዋደዱ መለያየት እንዳለ ለማንም ግልጽ ነው፣ ግን አንተ አሁን የምትፈልጋት በደንብ ከብልበት አውቀቅራት አለ የልጆች እናት እንድትሆን ትፈልጋለህ። ስለዚህ እሱን ነው መስማት የሚፈልገው። እሱን ነው እኛም ጀስት እውነተኛ ፍቅር ከሆነ ያላችሁ እሷ ዲፌንስ ስታደርግህ እንደነበረ አንተም በዚህ ከጎና መሆን አለብህ። የትም ቢሆን ታፈቅራታለህ ምንድን ነው ምናምን ስለሆነ አፈቅራታለሁ፣ እወዳታለሁ የኔ እንድትሆን ነው መልሶ አለቀ። እሷም ፕራውድሊ ትሆናለች በአንተ እንዳልተሳሳተች ይገባታል። ስለነገ እርግጠኛ ከሆነ የተናገርከው ሎጂካሊ ብናየው ትክክል ነው። ስለዛሬ ተናገር ነው የምልህ እንጂ ነገ ምን እንደሚገጥም አይታወቅም። እንደዛ አድርግ። የእናትነቷን ደግሞ ለሁለት ተውላችሁ ከጎኗ ሆነህ አንተ በውስጥ አረጋጋት። ሚዲያ ላይ ግን ስለ እናቷ የሚነሳ ነገር እኔ በዚህ ጉዳይ ላይ መውራት አልፈልግም፣ ካጠፋሁ ይቅርታ ብለህ ማለፍ ነው። ስለ እናቷ የሚነሳ ከሆነ እናት ናት ምንም ቢሆን ማለት ነው። ይቅርታ አለፈው። እንደዛ ነው። ያው የተቀረው ብዙ አሪፍ አካሄድ ነው የሄድከው።
ያው ሁሉም ሰው ተናግሮታል ብራዘር። ትልቁ ነጥብ ያስጣለህ አንተ በቃ እናቷን አታዳምጣል ካወይ ሁሉም ሰው ጆሮ ሰጥቶ እንዲያዳምጥም በቃ አታንሳት። ለምን በቃ ሰው ሊረዳ አንደርስታንድ ማድረግ አልቻለም፣ ግን ከጊዜ በኋላ ይገባዋል አለ። ሁለተኛ ደግሞ ሳንድዊች ነው ያደረጉ መሀል ውስጥ አስገብተው አንተ ትንሽ አማርኛ መጥራት አለ ምናምን ነገር ሳንድዊች ነው ያደረጉ። በደንብ ነው ያጠቁ። 1-0 እየመረው ነው ማርያምን የምሬ ነው። እውነት ካንተ ጋር ቢኖርም ግን ያው ምንም ማድረግ አልችልም የምሬ ነው። እና ስለዚህ አንተ ምን እንደምታደርገው በቃ እናቷን ለምን እናቷ እስከሆነች ድረስ ሪስፔክት አድርግ፣ አትመልስላት። ግን ሻርኮ እኔ የገረመኝ ሻርኮ ነች። ሻርኮ ራስታ የገባችው መጨረሻ ላይ በእንግሊዝኛ ስላልሰማህ በጣም ያጠቃች። ልንገርህ ባለፈው ከአንተ ከመታወቃ በፊት አንዴ ልናገር ከአንተ ጋር ከመታወቅ በፊት ሻርኮ ይጀነጅናት ነበር እንዴ አልተሰካለትም። ከዛ ዘፈን አውጥተውለት ነበር ሲጋብዛት ውለው ጥብስና ዱለቱን ሳታቀምሳ ሄደች ያቺ የፈለጋትን አሳዛኝ አለችው እኔ አንተን አያርገኝ ያን የመሰለ ዕቃ በዱለት ልታገኝ ተብሏል። ይሄ የሁለት የሶስት መላጣ ልጅ አንተን ሊያጠቃ መጣ። ዮኒ ተዋል ዮኒ ሰው መሰብሰብ ነው የሚፈልገው። ግን ለማንኛውም እናቷን አትንካልክ ሀወይ ግን አስማች አስፖስብ በቃ እናቷን አትንካ። ይመችህ። ኖርማል ሁሉም ሰው ከጎን ነው። እኔ ኮመንት ያሳደኝ ሁሉም ኮመንት ያሳደኝ ምን ታውቃለህ አሌክስ እኔ መጽሐፍቴ ልዝጋት ላስራት። እኔ ከሁሉም ኮመንት ትክክለኛ አንድ ኮመንት አይቻለሁ። እባብ ትግሬ ነው አትመኑት፣ ትግሬ እባብ ነው እያሉ ነበር። ትክክል ትክክል። እየቀለድክ ነው። ለማንኛውም ህዝብ እንደዛ ተሳርቡ። እኛ እንወዳችኋለን። ይመቻችሁ። አሌክስ አርከይ በቃ ተረጋጊ። ክሊር ደግሞ አሌክስ ማለት ነው። አሁን በአማራ እንትን የአማራ ልጆች ነን ብለው ምናምን ላይፍ ከፍተው የሚሰዱ ምናምን አሉ። በምንም ተአምር የአማራ ህዝብ ዲስሪስፔክት እንዳታደርግ፣ ወደ ዘር ምናምን ዳነካ በቃ ላይክ የቀረ ነገር ነው። በቃ ላይክ ዶንት ኤቨር ላይክ ስለሰደቡ የሆነ ላይክ አኖ የእናትን ፎቶ ምናምን ዘቅዝቀው ሊሰዱ ይችላሉ፣ ግን ብሔር እንደ ብሔር ዶንት ኤቨር ዲስሪስፔክት። በቃ እኛ ላይክ እንደዚህ አይነት አላደክም ነው ሶ ፕሊዝ እሱ ማኑ እንዳነካ በቃ አው ማኑ ሆይ ተዝኻ ወደ አቤት ምንም ናብ ብሔር ገለ ኸይታአቱ ኢቭን አውት ኦፍ ሪስፔክት ትዲዚ ብላ የሆነ ነገር ላይክ አማራ ምናምን የሆነ አንግሪ ሆነ ምናምን መመለስ የለብህም ብራዘር። በትክክል አሁን ተናግሮታል ልጁ። ጀስት ቢ ስማርት አሌክሶ። ስማርት መሆን ማለት ምን ማለት እንደሆነ ታውቃለህ? ሊመታ የመጣው ሰውን በትህትና ስትመልስለት እሱ የፈለገውን ሳታደርግለት ስትቀር ነጡ ወደ አንተ ይሄዳል ማለት ነው። እኔ ጀስት ዛሬ ከነበረው በቃ ዲፌንስ አድርጋት። ልጅቷን ትወዳለች። ሙሉ ቀን አንተ ከመግባት በፊት የሆን የሚፈልገው ሌላ ነበር፣ ሌሎች የሚፈልጉት ሌላ ነበር። እሷ ግን አንተን ነው ሙሉ ለሙሉ ዲፌንስ ታደርግ የነበረው። ሰው ምንድነው አንደርስታንድ ያደረገው በብዛት እሷ ትወደዋለች፣ እሷ አይወዳትም አይነት ሰው ጀስት እንደምትወዳት እንደምታፈቅራት በሄድክበትም ባገኘበትን አጋጣሚ ተናገረ። ሁለተኛ መናገር የምፈልገው ግን ይህንን ጉድ እስከሚረሳ ድረስ ጉድ ቢወራ ለአንድ ሳምንት ነው ይባላል እና አንድ ሳምንት የሚሆን 2 ሳምንት ሁለታችሁ ከዚህ ማህበራዊ ሚዲያ ወጥታችሁ ጀስት ሪላክስ የምታደርግ የምትግባቡ ከሆነ ሁለታችሁ ከዚህ ሚዲያ ላይ ለአንድ ሳምንት ለ2 ሳምንት